ያው ደቡብ አፍሪካ ያላችሁ የሙስሊም ማህበረሰብ አባላት እጅግ ትመሰገናላችሁ። ከአቀባበላችሁ ጀምሮ እጅግ ነው የተደሰትንባችሁ። በሄድንባቸው ከተሞች በሙሉ ብሔርን ሳይለይ በጆበርግ ሁሉም ማህበረሰብ በተሳተፈበት በደርባን፣ በመሲና፣ በኬፕ ታውን ኢቭን ገጠራማው ክፍል አንድ ፖሎክዋኒያ እና የሀዲያው ማህበረሰብ፣ የሐላባው ማህበረሰብ፣ የጉራጌው ማህበረሰብ፣ የኦሮሞ ማህበረሰብ ሁሉም ማለት ነው እጅ ለእጅ ተያይዘው እንግዳ መጣብን ብለው በደስታ ማለት ነው ከአቀባበላቸው ጀምሮ እንደገና ደግሞ ይሄ ነገር ለፈንድ ሬዚንግ ነው ሲባል ብዙ ሰው በሀገራችን እንደምናውቀው ወደ ኋላ ይቀራል። እነሱ ግን ገንዘብ ይታደላል ኑ ተቀበሉ የተባሉ ይመስል ነው እና በተለየ ነሻጣ ነው የተቀበላችሁን። አላህ አንድነታችሁን የተጠናከረ ያድርገው። እዚህ ዱንያ ላይ እንደሰበሰባችሁ አላህ በጀነት ይሰብስባችሁ፣ በሱ ጥላ ስር ይሰብስባችሁ እላለሁ። እኔ እናንተን ለማመስገን ቃላት ያጥረኛል፣ አንደበቴ ይተባተባል እና አላህ ይውደዳችሁ። ይሄ አልሂዳያ ኢስላሚክ ዩኒቨርሲቲ ግንባታው ተጀምሯል። እስኪያልቅ ድረስ ማለት ነው አብራችሁ ቆሙ። የተነየቱ ብሮች ገቡ ወይ ብላችሁ ከራሳችሁም ከጓደኞቻችሁም በኩል አረጋግጡ። እስከ መጨረሻው እዚህ ካሉ የአልሂዳያ ዩኒቨርሲቲ ግንባታ ኮሚቴዎች ጋር እየተደዋወላችሁ ይሄን ነገር ከፍጻሜው አድርሱ እላለሁ። ሌላኛው ያየነው ወንድማማችነታችሁ እንዳይበተን አላህ ጀለ ወተዓላ በቂያማ ዕለት በአርሽ ጥላ ስር ከሚያደርጋቸው ሰዎች መካከል ለአላህ ብለው የተዋደዱ እንደተዋደዱ ደግሞ ሞት የለያቸው ሰዎች ስለሆኑ ሰብዓቱን ዩዚልሁሙላሁ ፊ ዚልህ የውመ ላ ዚለ ኢላ ዚልሁ። ይህንን ደረጃ ለማግኘት አንድነታችሁ የተጠናከረ መሆን አለበት። አንዳችሁ ለሌላ ከለላ መሆን አለባችሁ። ዛሬን እንዲህ የሚያመረቅንን ውጤት ያስመዘገባችሁት በመዋደዳችሁ፣ በመተሳሰባችሁ፣ በመደማመጣችሁ ስለሆነ አሁንም የአንድነት ነገር አደራ አደራ አደራ። ቋንቋ፣ ብሔር ይሄ ሁሉ ለመተዋወቅ እንጂ ማዕከላችን ገብቶ ሊሰለጥቀን ምክንያት መሆን የለበትም። ተሳሰቡ፣ ተሳሰሩ። አላህ ሀብታችሁን ያስፋው፣ ሪዝቃችሁን አላህ ያስፋው። አላችሁበት ቦታ ላይ አላህ ያደላድላችሁ። ይሄ ስጋቱን ውስጣችሁ ያውቀዋል፣ አላህ ያንሳላችሁ። ስጋቱን ሐሲዱን አላህ ያንሳላችሁና ሁሌ የኢስላም አለኝታ ያደርጋችሁ። አንድ ዩኒቨርሲቲ ብቻ ሳይሆን እስከ መጨረሻው ብዙ ዩኒቨርሲቲዎችን በሀገራችን በኢትዮጵያ እንገነባለን። ለዚህ በሄዳችሁበት ቦታ ይሳካላችሁ። እጅግ ተደስተንባችኋል። አላህ ይደሰትባችሁ እንላለንና አደራ አደራ የአንድነትን ነገር ነው ብለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።